ወይኔ ኢትዮጵያን ዶላር ይላል። ድሮ ዶላር ነበር ብራችን። ጭርሰና አባ ጭርሰና ነው የሚባለው። አይ እቺ ነገር እስቲ ከተመቸችን እንወስዳታለን። በጣም ዘመናዊ ሜትር ነች። ሪፍሌክት ነው የሚያደርገው። የሌለ ነገር የለም። ጸዳውን ስፒከሮች ስንት ናቸው እነዚህ የበርጀታዎች? አዲሱ እስከ 45000 ብር ነው። ስንት ነው በለስ? እነዚህ ገመዶች ግን ከግድግዳ ተመዘኑ የመጡት። ይሄ ትልቅ ክሪክ ነው፣ የከባድ ተሽከርካሪ የራሺያ መጠጥ። እቺ ደግሞ ተኪላ ናት። በጣም ነው የምታምረው። አሁን ይሄ ፓስታና ጨጨብሳ የተቀቀለበት አይመስልም? የግብጽ ጣዖት ናት። ነመስቴ ቻምቻን ቻንታ በማ እስቲ በማ ያው ይሰራርሳቃል። በማ ቀዳማዊ ኃይለ ሥላሴ 2000 ብር ነው ጋይስ። ብርን ሲገዛ ማለት ነው። ንጹህ ብር ነው ይሄ። በአፄ ምኒልክ ጊዜ የነበሩ ብሮች ናቸው። ኮትኩቶ የሚያቅስቲ ኮትኩቶ ያደገ ቡንድዬ ይላል። ይሄ እኮ ዶቭ ነው እኮ አሉ ሻክቶ ነው። እንግዲህ ዛሬ ደግሞ መርኬ ተገኝቻለሁ። መርኬ ይሄ በስንት ብር የፈለግነው ነገር መግዛት እንችላለን የሚለውን አብረን እናያለን። ጭርተራ ነው የሚባለው። አይ ጭርተራ ምንም የለም የሚባል ነገር የለም ማለት ነው። መርፌ አለ፣ ክር አለ፣ ኮንጎ አለ፣ ቆዳ አለ፣ ከህንፃ መሳሪያ እስከ ውሃ መስሪያ፣ ከውሃ መስሪያ እስከ ልብስ መስሪያ፣ ከልብስ መስሪያ እስከ ልብስ ራሱ አለ። የሌለ ኩታንኩት የለም። አብረን ገብተን እንግዲህ ምን ይሆናል። እስኩን ተከተሉኝ። ይመቻችሁ። ከኔ ጋር ነው ገብተናል። እንግዲህ መርኪያው በታች በኩል ነው እኛ የገባነው። እዚህ ጋር እንግዲህ ከንትን ነው እንግዲህ የሚጀምረው ከታይ በኩል ይሄ መፍቻ ምናምን አሳይልኝ ካሜራማን። መፍቻ አለ፣ የውሃ መስሪያ አለ። በቃ የውሃ የሻወር ቤት እቃዎች የምታጡት ነገር የለም። መታችሁ መሸማመት ትችላላችሁ። እስኪ ወደ ውስጥ ደግሞ እየገባን ያለን እንደዚህ በአንድ የሚያልቅ ነገር አይደለም። እንግዲህ የመጣችሁ ማየት እዚህ ጋር ስፒከሮች አሉን። እንግዲህ ጸዳውን ስፒከሮች እስኪ እንጠይቃለን። ስፒከር በጣም ጸዴ ነው። ፓናሶኒክ ነው ይበናት። ስንት ነው አባቤ ፓናሶኒኳ? አንድ ላይ ነው። ኦኬ ከነ ቴቡ ማለት ነው። ስንት ናት? አንድ ላይ 15K ከቤቱ ስንት እንደሆነ አላውቅም። አክቹአሊ ግን this is quality በጣም ብራንድ ነው። ሲቀጥል ደግሞ ኦልዲስ ነው። ያው ኦልዲስ ጎልድ ነው ይባላል። አሁን ደግሞ እስኪ እዚህ አካባቢ ድረስ የበር ጄታዎች አሉ። እዚህ ጋርም በራችሁ ከተበላሸባችሁ መታችሁ መሸማመት ትችላላችሁ። ሰላም ነው አባቤ፣ እንዴት ናችሁ? ስንት ናቸው እነዚህ የበር ጄታዎች? እቺኛዋ እቺ ስንት ናት? ሁለቱ ከውስጥና ከውጭ ማለት ነው 400 ብር። ይሄው በ400 ብር ቤታችሁን ፏፏ ማድረግ ትችላላችሁ። ስለዚህ እዚህ አካባቢ ስመጡ ሁሌም ያው ቅናሽ ነገር ታገኛላችሁ። ሲቀጥል ደግሞ ኦሪጂናል ነገሮች የምታገኙት እየመጣችሁ መሸማመት ትችላላችሁ። እስኪ እኔ ደግሞ ወደ ሌላ አሁን ደግሞ እዚህ ድሪሎች ሜትሮች ምናምን ጋር ደርሰናል። እቺ ምንድን ነች? ምንድን ነች? ካሜራ ዲጂታል ሜትር። እቺ ዲጂታል ሜትር ነች። ባይዘው በጣም ዘመናዊ ሜትር ነች። ሪፍሌክት ነው የሚያደርገው። ይሄ ጨረር በዚህ ጋር ስትለቅ ወደዚህም ወደ ላይም ወደ ጎንም ወደ ታችም ሪፍሌክት አደርግና በመስመር ነው የሚያሳየን ማለት ነው። ዘመናዊ ናት በጣም። ስንት ትሆን? የለም እንደ የሚሸጠው ስንት ናት አባቢቺ? 8000 ብር መታችሁ መግዛት ትችላላችሁ። በጣም ጸዴ ናት። ዲጂታል ሜትር ናታ። የጨረሩ ማለት ነው። አካውንት ካለ ሜንሽን እናድርገው። ኦሊ ቱልስ ጭርተራ በታች በኩል በምን አለች ተላ ወደ ላይ መግቢያው ጋር ነው። ስለዚህ እዚህ ጋር አጠፍ እንዳላችሁ ወደ ላይ መታችሁ ቼክ ማድረግ ትችላላችሁ። ዋው ኦሮሮሮሮሮሮሮ አንተች ከባድ ነች። አንተ በጣም ኃይል አለው በጣም። ይሄው እንግዲህ ይሄንን ለቢዝነሳችሁም ሆነ ለምትሰሩት ስራ በጣም ለፈርኒቸር ቤቶች ሊሆን ይችላል። እየመጣችሁ በቀላል ዋጋ በትንሽ ዋጋ ስንት ናት እቺ? 12000። አሁን ሎካሉ ራሱ ስንት ነው? ሉክ አዲሱ እስከ 45000 ብር ነው። አንተ ግን ስንት ነው የምትሸጥላቸው? 12000 ብር ጥሬ ዕቃ ነው ከሙሉ አክሰሰሪው ጋር ማለት ነው። ስለዚህ እየመጣችሁ መሸማመት ትችላላችሁ። አሳያችሁ ቤት እንዳይጠፋባቸው። በዚህ ጋር ስትመጡ በታች በኩል ይሄው ካቻሳ ስትሉ እዚህ ጋር ታገኙታላችሁ። ይመችሽ አባቢ፣ መልካም ስራ። ስንት ነው በለስ? 20 ብር ነው። ኦኬ አንተ እነዚህ ያጥር ናቸው። አየህ ያጥር ከዚህ የቤት ይሄ እንደዚህ የቤት ነው። የቤት ውስጥ የሚንጠለጠል የባኞ ቤት ነው። ኦኬ እንደዚህ ይሄ ቁጭ የሚል ነው ብቻ ግን እንጂ ቁጭ የሚል አይደል እኮ። ያው ልክ እኮ ነው። ተከራክረን ነው እዚህ ጋር እናሳይልህ። በእናት ቦርድ ናቸው እነዚህ ቦርድ ናቸው። በእናት ይሄ አንተ የጂፓስ ነው እንዴ?
ኔትወርክ ሁሉ አለው። በነገራችን ላይ የሚያስቀው ነገር ደግሞ እንደታውቃላችሁ ከጎኑ ጫማ አለ፣ ከዛ ሻንጣ አለ፣ ቦርድ ይኖራል ምናምን እና ይሄ ምናምን ነገር ነው በቃ ልዩ የሚያደርገው ሁሉም ነገር አለ። የሚጣፍ የሌለ ነገር የለም። አዩ እየተገፋፋን። ሰላም ነው አባቢ? ስንት ናቸው እችኛዋ? 4500 የሳሎን ነው አይደል? የሳሎን ነው። ስንት አይነት መብራት አለው? ዋርም ነጭና በጣም የመጨረሻ ዋጋው ነው አይደል? ስንት? 4000 ብር። በጣም ያምራል። ዋው! ይሄው በቀላሉ እንግዲህ መታችሁ እዚህ መግዛት ትችላላችሁ። እንደ ቀላል የምታዩት አይደለም። በቅናሽ ዋጋ ግን ጽድት ያለ ኦሪጂናል እቃዎች መታችሁ መግዛት ትችላላችሁ ማለት ነው። ቴንክ ዩ አባቢ። ይሄ ኤሌክትሪክ እንትን ነው ኔትወርክ ኬብል፣ ዳታ ኬብሎች ሰማማ። እነዚህ ገመዶች ግን ከግድግዳ ተመዘው ነው የመጡት። መዛዥ አለ እኮ መዛዥ ኤሌክትሪክ የማይዘው አለ። ይሄ ደግሞ ጋይስ ክሪክ ነው። እንጠይቅ እንደ ክሪክ እንጠይቅ እስኪ። አባቢ እንዴት ነሽ? ክሪክ ስንት ነው? ይሄ ትልቅ ክሪክ ነው የከባድ ተሽከርካሪ። እነዛ ደግሞ የታክሲ ምናምን ናቸው። ስንት ነው ክሪክ ብራዘር? ክሪክ እስከ ስንት ናቸው? የነዚህ ከባድ ናቸው። የከባድ መኪና ኖርማሊ ለታክሲ ለምሳሌ ወይ ለቤት መኪና አውቶሞቢል ምናምን እነሱ ናቸው። ስንት ናቸው? 2000 ብር። ተመሳሳይ ነው ዋጋቸው አይደል? 2000 ብር ክሪክ አሪፍ ነው። እስቲ ደግሞ ከፍ ብለን ደግሞ ወደዛ እስኪ እናያለን። ያየን ነው የምንሄደው። በጣም ብዙ ነው። ያው አይታችሁ አጨርሱትም። እቺን ነገር እስቲ ከተመቻችን እንወስዳታለን። እዚህ ጋር ደግሞ የእንጨት ጀበና አለ። ስንት ነው ይሄ? 4000 ጌጥ ነው አይደል? ይሄስ በእናትህ ምን ጠጅ ዕቃ ነው? ክር እኔ እቺ ጠርሙስ ነች የምታስቀኝ። እቺ የምን ጠርሙስ ነች? በጣም ነው የምታምረው። ስንት ናት? ብዛት 100 ብር አንዱ ለጌጥ ቶንም ለጌጥ በጣም ጸዴ ናት። የወይን ነው የራሺያ መጠጥ ኤልኢዲ ይገባል። በጣም ነው የሚያምረው። የራስጌ መብራቱን ለማድረግ ትችላላችሁ። ጸዴ ናት በጣም። እቺ ደግሞ የራሺያ እቺ ደግሞ ተኪላ ናት። በጣም ነው የምታምረው። እዚህ ጋር ደግሞ ብረት ድስት ባይ ዘ ዌይ ለዚህ ነው መርኬ ምንም የሌለ የለም። ስፔሻሊ እዚህ አካባቢ ምንም የምታጡት ነገር የለም እንለው በምክንያት ነው። ቤቶት የተበላሸ ድስት አለ። ሊሸጡት ይፈልጋሉ ወይስ የተበላሸ ድስት ሊገዙ ይፈልጋሉ? ይኸው አሳይልኝ። ድስት ያገለገሉ። አሁን ይሄ ፓስታና ጨጨብሳ የተቀቀለበት አይመስልም? ያበረ ነው። በተለይ እቺ ነው ያለ ነመስቴ ቻምቻንቻንታ እቺ የግብጽ ነች የህንድ ነች? እቺን የሚያውቃት እንግዲህ ነው ባት ወናት የኢትዮጵያ ድሮ የነገስት የኢትዮጵያ ብሔራዊ ባንክ ዶላራችን ነው። በእናቴ የራሱ የሚሸጥ ነው። ባይዘ ብር ይሸጣል። እቺን ብር በጣም አይገርምህም? በጣም ጠንካራ ይሲ የሚገርም ነው። ዋን ኢትዮጵያን ዶላር ይላል። ድሮ ዶላር ነበር ብራችን። በነገራችን ላይ ዋን ኢትዮጵያን ዶላር ላምጩ እንዲከፈል ህግ ያስገድዳል። ስንት ነው የሚሸጠው? አንድ ዶላር 1500 ብር ወጪ ያለው አይ ሳይወድቅ ማለት ነው። ሳይተኛ ታሪክ እኮ ነው ታሪክ። ይሄን ታሪክ ባይዘው መታችሁ መግዛት ትችላላችሁ። ስፔሻሊ ብዙ ሰዎች እንዲህ አይነት ታሪኮችን ቤታችሁ ማስቀመጥ መሰብሰብ የምትፈልጉ ሰዎች ካላችሁ ይሄው እዚህ ምን ያለሽ ተራ አካባቢ ነው መታችሁ መግዛት ትችላላችሁ። 10 ደግሞ አለ ሶ ይሄ ደግሞ ዶላር 10 የኢትዮጵያን ብር ይላል። 10 ኢትዮጵያን ዶላርስ ይላል። በጣም አሜዚንግ በጣም ነው የሚያምረው። ግን ይገርማል። ዛሬ ገና ነው ያየሁት። በማ እስቲ በማ ያው ሳራሳቃለች በማ ቀዳማዊ ኃይለ ሥላሴ ይሄም ማለት ነበርሽ እንዴ አንቺ? እንዴት ነው ይሄ? ስንት ነው? 10 ዶላሩ 2000 ብር ነው ጋይስ። ብርን ሲገዛ ማለት ነው። ችግሩ ያሁኑ ብር አሁን ችግሩ ብርን መግዛት አልቻለም። አይገዛም። ያሁኑ 10 ብር አይደለም ያሁኑ 200 ብር አይገዛውም 10 ብር
ያው ይሄ እንግዲህ ጊዜው ነው ዘመኑ ነው ምንም ማድረግ አንችልም። እቺ ደግሞ ዳግማዊ ምኒልክ ጋይስ ታሪክ ነው ይሄ። 5000 ብር ነው የምታወጣው የኢትዮጵያ 5000 ብር። ስንት ናት መሰላችሁ? እቺ ስንት ብር ናት? ሳንቲም ነች። ስንት ሳንቲም እንደሆነች አታውቅም? ንጹህ ብር ጋይስ፣ ንጹህ ብር ነው ይሄ። ሪል ብር ማለት በብር ነው የተሰራው። ንጹህ ብር ናት። እቺም ብር ናት። ያ በአፄ ምኒልክ ጊዜ የነበሩ ብሮች ናቸው። 5000 ብር 10000 ብር ነው ሁለቱ ማለት ነው። መግዛት ትችላለህ። ስፔሻሊ ደግሞ ኦልድ ሙቪ መስራት የምትፈልጉ የፊልም ባለሙያዎች ካላችሁ ይሄው ማግኘት ትችላላችሁ። እነዚህም ሳንቲሞቹንም ገንዘቦቹንም ማግኘት ትችላላችሁ። ቲሪዋ ባላምበሳ የሚባለው ቲሪ፣ ይሄ ቲሪ እኮ ዲሽ ይሰራል ይባላል። ስለዚህ ይሄ አንበሳ የትም ሀገር የለም፣ መጣችሁ መሸማመት ትችላላችሁ። ይሄ ግን የምን እንትን ነው? የህንድ ነው? የግብጽ ጣዖት ናት። ናማስቴ ታምታ ይመቻች አባቤ። ያገለገሉ የማረሻ እንዲሁም የቤት መገልገያ እቃዎች ናቸው። ይሄ አሁን ጠገራ ነው። የልጆች መጫወቻም አለ። ድስት መጥበሻ ሲፈልጉ እነዚህ ስፖት ነገር ናቸው ወይ ስፖት ናቸው ወይ የድሮ ፕሮጀክተር ሌንስ። ይሄ ታውቃለህ በእናትህ ኮትኩቶ የሚያቅስቲ ኮትኩቶ ያደገ መኮትኮቻ ኮትኩቶ ያደገ ነው። ያው በልጅነቴ ኮትኩቼ ስለማቅ ትንሽም ብትሆን እቺ መኮትኮቻ እንጨት ይገባባታል እዚህ ጋር፣ ከዛ መቆፈሪያ ማለት ነው። እነዚህ ደግሞ በደንብ በትልቁ መቆፈሪያ ናቸው። እነዚህ መማሻ ናቸው። ድርምስ እንጨት ይገባባቸዋል። እየመጣችሁ እንግዲህ መሸማመት ትችላላችሁ። እኔ ቦታው ማሳየት ብቻ ነው። እስቲ ለኔ የሚሆን እስቲ አሪፍ ነገር ለየት ያለች ቡንድዬ ይላል። በእናትህ አሪፍ ናቸው። በርችልኝ አባቢ። ይሄ እኮ ዶቭ ነው እኮ አሉ። ሻክቶ ነው። ሶስት መቶ ብር 200 ብር ይባባላሉ። የታችኛው ራሱ እንትን ነው። ይገርምህ ጀግና ናቸው። ይሄ በጋዜጣ ነው የሚሰራው። በጋዜጣ ይሄ እንትን ፔፐር ያው ወፈር ያለው ጸዴ ነው በጣም። አሃ እንትን የለውም እንዴ? አይበራም? ያው መጻፊያ ነው። ኦኬ እዚህ ላይ ነው ያጠፋል። ያው ድሌት ማድረግ ያለው። ኦ ስለዚህ ኦሬዲ ስክሪን ነው ማለት ነው። ይሄ ስንት ነች መጨረሻዋ? ትንሹ አለ ግን ይሄ 7 ትልቁ 2500 ነው የሚሸጠው በአስተያየት። ኦኬ 1500 ብር ጠብጠዴ ነው በጣም። ምን ተመለከታችሁ? እንግዲህ ለእናንተ ለማሳየት ብዬ ነበር እዚህ የተገኘሁት ዛሬ። ሰብስክራይብ ያደረጋችሁ የተለያዩ እይታዎችን አሳያችኋለሁ። እናንተ ብቻ ይሄን አሳየን በሉኝ። ይመቻችሁ። እንገናኛለን። ላቭ ዩ ጋይስ